ጓደኞቼ ፊት ከቤተሰቦቼ ፊት ከሁሉም ሰው ፊት በካሜራ ፊት አዋርደኸኛል፣ ጥለኝ ሄዳል። እኔ ደግሞ ዛሬ ይሄን ቀን እንደዚህ እንደምታደርግ ስለማቅ ልበቀልህ መጨረሻህን ምን እንደሆነ ስሜትህን ምን እንደሆነ እንድታውቅ ስለፈለኩ ነው ይሄን ሁሉ ነገር ሳረግ ነበር። ስለምን በቀል ነው ሄዱዬ? ስለምን በቀል ነው ነገር አትረሳውም መቼም። እና ይቅርታ ተደራረግን አይደል እንዴ? ሽማግሌ አስቀምጠህ ቤተሰቦችን አስቀምጠህ እችን ሴት መርጠህ ሂዳል። ስለዚህ ዛሬ ቀለበት ማድረግ ያለብህ ለእሷ እንጂ ለኔ አይደለም። ሄዱዬ ከለኩ ነው በይ። ስጠብቀው ነበር በጣም ስፈልገው የነበረው ቀን ነው። እንኳንም ተንበረከክ እንኳንም ህመምን እንደሆነ አየህ። ከዚህ በኋላ ግን አይንህም ማየት አልፈልግም። አንተም ሁላችሁም ከቤት ይወጡልኝ፣ ሁላችሁም ከቤት ይወጡልኝ። እስኪ ከቤት በቱኝ ሄዱኛንም ነው ካሌብ ከማስቀይምህ ከማዋርድህ ውጣልኝ። ሄዱ ካሌብ ውጣልኝ። እወድሻለሁ እኮ ካሌብ። እያስመሰልሽ ነበር እስከ ዛሬ ነበረው? አዎ እያስመሰልሽ ይገባ። ይሄ ነው ላንተ እኔ እኮ እያስመሰልኩ ነበር ነኛው። ሄዱ ለኔ ይገባኛል። ከዚህ በላይ ከማስቀይምሽ እና ማየው ነገር ከማድረግሽ ውጪልኝ በክብር። እኔ ጨርሻለሁ ጉዳይ። ስለዚህ ግን ለካሌብ ወዘንኩለት ነገር ላይ ነበር። ለምን ዝም አትይም? መዞር ትችያለሽ፣ ትችይልሻለሁ። ሄዱ ለማልፈልገው እየነገርኩት ነው። ስለዚህ ይሄው እያረጋችሁ ያለው ነገር አና አልፈልግም። እየቀለድኩ ነው በይኝ። ካሌብ እንዳትነካኝ፣ ርቀት እንዳትጠብቅ። እሷት ሚስትህ የልጅ እናት እሷ ነች። እኔ ያንተን አበባ ያንተን ኬክ ያንተን ምናምን የኔ